መድኃኒተ ሞት ዘግብሩ እንግዳ ሲልሽ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጽናና ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ይሰጣሉ። ብፅዕት እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። እስቲ እጆቻችሁን እህቶች ቤተልሔም ስሄድ አይሻለው ቀራንዮም ስሄድ ፍጹም አትለይም ከልጅሽ የአንቺስ ልዩ ነው ፍቅርሽ የአንቺስ ልዩ ነው ፍቅርሽ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። ጸንሲ ሲልሽ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጽናና ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ይሰጣሉ። ብፅዕት እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር። እጃችሁ የታል አመስግኑበት እስቲ ብቻችሁን ገብርኤል በሰማይ ገብርኤል ወንድሞች እጆቻችሁን አመስግኑ ሁላችሁ ይመሰክራሉ ይመሰክራሉ ስርሽ በምድር ነው ሐረግሽ በሰማይ ንጹሕ መሶበ ወርቅ የተመላሽ ሲሳይ የማኅፀንሽን ፍሬ በላነው ጠጣነው በኤፍራታ ሰምተን በዱር አግኝተነው የተሰወረውን መና በልተነዋል ከተመረጡት ጋር ብፅዕት ብለናል። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ገብርኤል ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ይመሰክራሉ። እልል ትጸንሲ ሲልሽ ትጸንሲ ሲልሽ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጽናና ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ብፅዕት ብፅዕት እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ እልል በሉ እልል በሉ እግዚአብሔርን አመስግኑ። ታቦታቱ ከመንበረ ክብራቸው እየወጡ ነው እየባረኩን ነው። እልል ይባላል አመስግኑ እግዚአብሔርን እልል እልል ከተፈጥሮ በላይ ጽንስን ያዘለለ የእሳት ምሰሶ ባንቺ ተተከለ የእግዚአብሔር አገሩ የእንጀራ ቤታችን ምንኛ ድንቅ ነው ክብርሽ እናታችን። ብፅዕት እንላለን እኛም አደግድገን ቅድስት ኤልሳቤጥን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር
ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን እጆቻችሁን አመስግኑበት። እጃችሁን ከፍ አድርጉት። ሁላችሁ ምስጋና ቅርቡ። እንኳን ደስ አላችሁ፣ እንኳን አደረሳችሁ እንላለን እኛማ ደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በከበረ ዜና ይሁንልኛል ሺው ትውልድ እንዲጽናና ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ይሰጣሉ። ብፅዕት እንላለን እኛማ ደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር እጃችሁን ኤልሳቤጥ በምድር ይመሰክራሉ ለመናንው ጸሎት ልዩ ዕጣን የዋሻው ሻማ ነሽ መብርሃን መዓዛ ሸተተኝ ከግሸን ትናፍቅኛለሽ ምን ልሁን ትርበኝማለሽ ምን ልሁን የመስቀሉ ፍቅር ሲገባን የመስቀሉ ነገር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ነገር ሲገባን መላእክቱን ሁሉ እናከብራለን። የመስቀሉ ፍቅር ሲገባን የመስቀሉ ነገር ሲገባን እጃችሁን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም 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 የእግዚአብሔር ወልድ እናት መድኃኔዓለም ነይ ነይ እምዬ ካላወላወሏት ካመኗት በእምነት እጃችሁ ካላወላወሏት ካመኗት
ያሉት ነገር የለም። በዚያ በፊት የዛሬ 30 ዓመት ማለት ነው እንደመጣሁኝ አይደለም ነፍሰ መስቀል መሳለም ይቅርና ልጆች መልካችን ሲያዩ ይበረግጉ ነበር። ብዙዎች ልጆችም ኢትዮጵያዊ መባልን አይወዱም ነበር። አንድ ቀን ከአንድ ሰው ቤት እራት ተጋብዤ ነበር። የአራት ወይም የ5 ዓመት ልጅ ናት። አጠገብ አባቷ ጋር ተቀምጣለች። እኔን ላለማየት ፊቷን እንዲህ ብላለች። ኋላ አጠገቤ ይዟት ተቀመጠና መጨረሻ እኔን አንጻር ያለው ሰው ጋር አወራለሁ። አይኔን እንዲህ ብያያታለሁ። ቀስ ብላ እንዲህ አድርጋ እጇን ሰደደችና ልብሴን እንዲህ ትመለከታለች። እንዲታደርጋ ታያታለች ልብሴን እንዲህ ሲል እንዲህ ያለች ወደኋላ ምንድን ነው የሚያዩት አልነበረም። እነሱን የመሰለ ነገር እነሱ የሆነ ነገር አይተው አያውቁም፣ አይፈረድባቸውም። በዚያን ጊዜ የነበሩ ወጣቶች ደግሞ አብዛኞቹ የት እንዳሉ
ከእኛ በፊት የመጣችሁ ሁላችሁ ታውቃላችሁ። እና በዚያን ጊዜ እንኳን ይህን የሞላ ማህሌታውያን የሆኑ ዲያቆናትን ማግኘት ይቅርና መብራት የሚያበራ እንኳን አንድ ቀርቦ እንኳን ምትግል ዲያቆን አስቸጋሪ ነበር፣ የለም ነበረ። እና ለካ ሁልጊዜም አንድ ነገር የሚጀምር ሰው ሁልጊዜም ፈተና የሚበዛበት ሁሉም ተሸክሞ የሚያሳልፈው ዲያቆናቱ እኛ ነን፣ ቄሶች እኛ ነን፣ ጳጳሱ የራሳችን ነን፣ ሁሉንም። አሁን ግን ከጊዜ በኋላ እንደዚህ እንደ ሙሉ መላእክት መስለው ሲያመሰግኑ ሲያድሩ ብታዩዋቸው ጣዕመ ዜማው ከምስጢሩ ጋር አሁን አመላለሱን ሲሉት እንዴት በቃ እኔም ከገባው ጀምሮ ሳልንቀሳቀስ ያ እግዚአብሔር ክብር ይመስገን ያ ቤት ያስጨንቀኝ የነበረውን እህት እንደደረሰ አላውቅም። በእውነት እንዴት ነው እንዳደርግን ሁሉም የሰክሩ ናቸው። ከዚያ በኋላ 4 ሰዓት ከምናምን ተኩል ላይ ተነስቼ እዚያ ገብርኤል እንጂ ፈጽም የተመልሼ የመጣሁ ያው እስካሁን ድረስ ክብር ይመስገን። እና ከሁሉ ሁሉ እኔን እንዴት ደስ እንዳለኝ ልንገራችሁ። ብድል ብሎ የነበረው ዓለም ሙልት ብሎ ነው ያየሁት። እግዚአብሔር የተመሰገነ። አሁን በኢትዮጵያዊነታቸው ሲኮሩ አይደለም በሃይማኖታቸው ኮርተው ራሳቸው ጸሐፊ ራሳቸው ተከራካሪ የሆኑ ልጆች ማግኘት ማለት ምን ማለት ነው? ይሄ እግዚአብሔር ስደታችንን ይባርኮታል። ከዚያ በላይ አምልኮት መግለጫችን በእጃችን ራሳችን ከማንም ትምሳለን ልጆቻችን በቃ ባርኮ የሰጠ እግዚአብሔር ከንቱ ለሱ ምንድነው? እውነት እንደው መንፈሳዊ ሆናችሁ ይውጡና ምንድነው እንደው ዋጋ የምትከፍሉ ምንድነው? ምን የሚከፍሉ ተመስገን ብቻ ነው፣ ሌላ የለው። እና አሁንም ይህን ያደረገ እግዚአብሔር የተመሰገነ ይሁን። ልጆቻችን ከዚህ በላይ አድጋችሁ ትልቅ ሰው ሆናችሁ እኛን ተክታችሁ ለማየት ያበቃል። ሁላችሁም ሳትጠቅሱ እንዳትሄዱ የምትቸኩሉ ያው አለ እያዛችሁ መሄድ ትችላላችሁ። እና እግዚአብሔር አምላክ ዘማሪያኑን ይጠብቅልን። ዛሬ በጣም ዘማሪያኖች ደብረ ብስራት ቅዱስ ገብርኤል በጣም ብዙ መዘምራን ዲያቆናት መጥተዋል። እግዚአብሔር ይባርካችሁ። ለዓመቱ በሰላም ያደርሰን።
ጸንሲ ሲልሽ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጽናና ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ይሰጣሉ። ብፅዕት እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። እስቲ እጆቻችሁን እህቶች